ሪያል ማድሪድ ለምንድነው ይሄን ያህል ከቪኒሲየስ ጋር እንደዚህ የተንዛዛ ድርድር ልምምጥ እያደረገ ያለው? ተጫዋቹ እኮ ከልክ በላይ እኮ አስቸግሯቸዋል። በዲማንድ ማለት ነው። ከልክ በላይ ከነርሱ ፖሊሲ በላይ እንከፍለዋለን፣ በቃ ከዚህ በላይ አናልፍም ያሉትን ያስቀመጡትን ጣሪያ ሁሉ ለመበጠስ ይፈልጋል እሱ። ግን ማድሪዶች የመጨረሻ በቃ ይሄው ነው፣ ይሄንን ካልተቀበልክ ትሸጣለህ እንዳሉት በሳምንቱ መጨረሻ የራሳቸው የከተማቸው ጋዜጦች ለሪያል ማድሪድ ቅርበት ያላቸው ሲዘግቡ ነበር። እና አሁንም ይሄ ነገር ቀጥሏል። ዛሬ ቪኒ ጁኒየር፣ ቤርናርዶ ሲልቫ እና ብራሂም ዲያዝ ሶስቱም ከዓለም ዋንጫ መልስ ሪያል ማድሪድን ተቀላቅለው ፕሪሲዝናቸውን ጀምሯል። ሶስቱ የሕክምና ምርመራ አድርገው ነው የጀመሩ። ዛሬ በማህበራዊ ሚዲያ ብቻ ሳይሆን በሜንስትሪም ሚዲያዎች ላይም ምስላቸው በጣም ሲዘዋወር ቆይቷል። ቪኒሲየስ ራሱ ትሬኒንግ ሲሰራ የሚያሳይ ምስል የሕክምና ምርመራ ሲያደርግ ያው በተቀየረው ገጽታው እነዚህ ምስሎች ሲደጋገሙ ነበርና በቫልዴቤባስ የሪያል ማድሪድ የልምምድ ማዕከል ነው የሕክምና ምርመራ ተደርጎላቸው ፕሪሲዝናቸውን ጀምሯል። እሱም ጀምሯል። እሱም መምጣት ባለበት ዕለት አይመጣም ተብሎ ሲዘገብ ነበረ። መጥቷል። መጥቶ መጀመር ባለበት ጀምሯል። አሁን እዚህ ጋር ያኛውን ዜና አናጣጥለው። ውሸት ዋሽቶ ላይሆን ይችላል ዘጋቢው ወስኖ፣ ግን በኋላ አግባብተውት አነጋግረውት ተመልሶም ሊሆን ይችላል። እንዲህ አይነት ጉዳይን እርግጠኛ መሆን አይቻልም። እና ሚኬል አርቴታ አሁንም አይኑ እዚህ ተጫዋች ላይ ማረፉ እውነት። አሁንም ቢሆን ለተጫዋቹ ያቀርበዋል ተብሎ የሚታሰበው ክፍያ በጣም ከፍ ያለ እና የዛሬው ዜና ምን መሰላችሁ? ፕሪሲዝን ጀመረ። አስ የተባለው ጋዜጣ ተመልከቱት። የዛሬ እትሙ ፊት ገጹ ይሄ ማድሪድ ዘመም ጋዜጣ በውስጡ ምን ብሎ ዘግቧል መሰላችሁ? ለተጫዋቾቹ አሁንም ይሄ የሪኒዋል ቦነስ አይደለ ከሪያል ማድሪድ ጋር አላስማማ ያለው ካቀረበው የመጨረሻ የውል ማደሻ ጥያቄ ፈቀቅ እንደማይል ለጓደኞቹ ነግሯቸዋል ይላል። ለመልበሻ ቤቱ ከዛ ሊክ ያደረገ መረጃ ነው ጋዜጣው ያተመው። እና ለጓደኞቹም ያው ጥያቄን አልቀነስኩም ፈቀቅ አላልኩም እንዳላቸው፣ ያ ማለት ሪያል ማድሪድና እሱን ያለያየው በዋነኛነት ይሄ ሪኒዋል ቦነስ የሚባለው ነገር ነው። የኮንትራት ማራዘሚያውን ማደሻውን ስፈርም ለዛ ፊርማ የሚሆን ክፍያ ክፈሉኝ ነው። ማድሪዶች ደግሞ ይሄን አድርገን አናውቅም። የፊርማ ክፍያ ለአዲስ ተጫዋች እንጂ ኮንትራት ላራዘመ ነባር ተጫዋች አይሆንም። ሳይኒንግ ኦን ፊ በለው ሪኒዋል ቦነስ በለው ምንም በለው ብቻ ስለፈረምክ የምንከፍልህ የተለየ ክፍያ የለም ነው። ሚኬል አርቴታ ደግሞ ቡድኑን የበለጠ ጠንካራ የማድረግ እቅዳቸው ላይ እየሰሩ እንደሆነ አሁንም ደግሞ ደጋግሞ አጥብቆ እየተናገረ ይገኛል። አሁንም ቪኒ በጆዜ ሞሪኖ ስር ዛሬ መስራት ጀምሯል። ይህ በእንዲህ እንዳለ ማለት ነው ሞሪኖና ቪኒሲየስ አብሮ ይዘልቃሉ ወይስ አይዘልቁ? ዊ ዶንት ኖ። በእንጥልጥል ነው ያለው ጉዳይ፣ ገና መቋጫው ላይ አልደረሰም። እና የሚመስለው ውድ ቤተሰቦቼ ቪኒሲየስ ሪያል ማድሪድ ጥያቄን ተገዶ ይቀበላል ብሎ የሚያምን ነው የሚመስለው። ለምን መሰላችሁ? እኔ ከወጣሁኝ ይጎዳል ሪያል ማድሪድ ባዶ ይሆናል ብሎ ማሰቡ አንድ ነገር ሊሆን ይችላል። ባዶ አይሆንም አክቹዋሊ፣ ግን በቦታው ግን ከሁሉ በላይ ግን እንደኔ እይታ ጥቅምን የማጋበስ ጉዳይ የፕሮፌሽናል ተጫዋቾች ጸባይ ነው። ስራቸው በቃ ሙያቸው ይሄ ነው። ሌላ ገቢ የላቸውም። ይሄ ነው ዋናው ስራቸው። ሌላ ስራ የላቸው እና ገቢያቸውን በተቻለ መጠን በአጭሩ 34 ላይ 35 ላይ በቃ ፈላጊ የምታጣበት አይነት ሙያ ስለሆነ ከወዲሁ እስከዛ እድሜ ድረስ በቻልከው መጠን ሀብት ትሰበስባል እና ይሄን የመሰለ ፕራይም እድሜ ላይ ባለበት ሰዓት ላይ ነው ልጁ ጥቅሙን ከፍ ማድረግ ያለበት። ወኪሎችም ይሄንን ይገፋፋሉ እና የሚመስለው ግን
ምን መሰላችሁ? ሪያል ማድሪድ ተገዶ ጥያቄን ይቀበላል ብሎ እንዲያምን ያደረገው አንድ ጉዳይ ፍሎሬንቲኖ ፔሬዝ ይሄ ተጫዋች ኮንትራቱን ካላራዘመ በስራቸው በጣም ይወቀሳሉ። ሪያል እንዲሁም አንድ ከማርካ ወይ ከአስ ከሁለት አንዱ ዛሬ ምንድነው ያለው? ቪኒ ጁኒየር ከተሸጠ አይልም፣ ሪያል ማድሪድን ከለቀቀ ነው። ከለቀቀ የክፍለ ዘመኑ ሰርፕራይዝ ድንገት ይሆናል። ምክንያቱም በጥሩ ዕድሜ ላይ ያለ ለባሎንዶር አንድ እርምጃ ብቻ የቀረው ተጫዋች ባለፉት 8 ዓመታት ማድሪድ ራሱ የምልበላውን ስኬት ያሳየበት ከ100 በላይ ጎሎችን ያስቆጠረለት ተጫዋች ገና ሮጦ ያልጨረሰ አሁንም ፕራይም ዕድሜው ላይ የሚገኝ ሪያል ማድሪድን የሚያክል ትልቅ ክለብ ከገንዘብ ጋር ተያይዞ ከኮንትራት ጋር ተያይዞ የሚያጣው ከሆነ ትልቅ አስተዳደራዊ ውድቀት ነው ይላሉ የማድሪድ ሚዲያዎች።